ተመክረን ከዛ በእንደዛ አይነት ድርጊት ውስጥ ያለው ሰውም ካለ ከእንደዛ አይነት ድርጊት እንዲቆጠብ ነው። አሂበቲ ፊላህ ይህም ምንድነው አላህ ሱብሓነሁ ወተዓላ በተከበረው ቃል በቁርአን ያስጠነቀቀውና ነብዩ ሰለዋቱ ረቢ ዐለይሂ ወሰላሙሁ ያስጠነቀቀውን የሆነውን ለሙስሊሞች የማይፈቀድ የሆነውን የመጠጥ ወይም ኸምር አልኸምሩ ማ ኻመረ አልዐቅል ኩለህ ከምር ብሎ ማለት አይምሮን የሚሸፍን አይምሮን የሚቀይር የሆነ ነገር ነው። ስለዚህ ይህ ከምር ማለት ነው አላሁ ሱብሓነሁ ወተዓላ ሐራም አድርጎታል። ስለዚህ ለሙስሊም የማይፈቀድ የሆነውን ይህን ከምርን በተመለከተ ይሆናል ሁላችንም የሚመክረን አሂበቲ ፊላህ فإن أصدق الحديث كتاب الله እውነተኛው ቃል ማለት ነው አላህ ሱብሓነሁ ወተዓላ ቃል ቁርአን ነው። ቁርአን ያስጠነቀቀው ልንቀበለው ይገባል ማለት ነው። ምናልባት ስሜታችን ያ ነገር ሊወድ ይችላል፣ ፍላጎታችን ያ ነገር በጣም የሚፈልግ ሊሆን ይችላል። ኻሊቅ السماوات والأرض ግን የከለከለው በዛቻ ስለሆነ ማለት ነው። በእንደዚህ አይነት ነገር ያለን ሰዎች መጠንቀቅ መቻል አለብን ማለት ነው። ስለዚህ እውነተኛው ቃል የሆነው የአላህ ሱብሓነሁ ወተዓላ ቃል ነው። ትክክለኛው ደግሞ ቀና መንገድ ብሎ ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነውና የሳቸውን መንገድ መከተል መቻል አለብን አሂበቲ ፊላህ ኢዘን عن موضوع بعنوان لا تشرب الخمر فاعروني قلوبكم واسماعكم جيدا والله أسأل الله أن يجعلنا مما يستمعون القول فيتبعون أحسنه እና እኔንም እናንተንም አላህ ሱብሓነሁ ወተዓላ ትክክለኛ የሆነን የአላህ ቃል ሰምተን የምንጠቀም ሰዎች እዛም ደግሞ መልካሙን የምንከተል ሰዎች አላህ ያድርገንና ኢንሻአላሁ ተዓላ አላህ በተከበረው ቃል እንዲህ ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ إنما الخمر والميسر ይሄ አስካሪ መጠጥ ከምር ብሎ ማለትና ቁማር አሉ አስካሪ መጠጥና ቁማር እንዲሁም በድንቁርና ጊዜ ማለት ነው ጣዖትን ለማምለክ የሆነ ነገር አቁሞ የሚያደርጉት ያ ነገር እሱና እንዲሁም ዒጣ ማውጣት ማለት ነው። ይሄ ወጣ ያሉ ሰዎች አሁን የሚጠቀሙት ይህ ሁሉ ሐራም ነው። ተጠንቀቁ ራቁ ይላል። ርዝሱ ሚን ዐመል ሸይጣን ይሄ በጣም ቆሻሻና አስጠያፊ እንዲሁም ቆሻሻ ነገር ስለሆነ ከሱ ራቁ ይላል ማለት ነው። فاجتنبوا لعلكم تفلحون ልትድኑ ዘንዳም ከእንደዚህ አይነት ነገር ራቁ ይላል አላህ ሱብሓነሁ ወተዓላ በተከበረው ቃል إنما يريد الشيطان أن يوقع بينكم العداوة والبغضاء እንግዲያው ሸይጣን ተባብሯል ማብራትንም በማጥፋት إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر እንግዲያው ሸይጣን የሚፈልገው ማለት ነው أن يوقع بينكم العداوة በመሃላችሁ ማለት ነው ጠላትነት እንዲኖር ይፈልጋል። እንግዲያው ስለዚህም ነው ሰው መጀመሪያ ጓደኛሞች ሆኖ ተጋባብዘው ወደ መጠጥ ቤት ይገቡና እዛ ተፈነካክተው ተደባድበው ይወጣሉ። ምክንያቱም የጋበዘው ራሱ የመታውና የፈነካከተው እሱ ነው። ለዚህም ነው አላህ ሱብሓነሁ ወተዓላ ይህን ከምር ሐራም ያደረገው። ሸይጣን እናንተን በመሃላችሁ እንድትጣሉ አድውነትን ጠላትነትን እንድታውጁ ያደርጋል። ስለዚህ ይሄን መጠጥ ይሄን ሐራም ነገር ራቁ ይላል። እንደገና ደግሞ ዒጣንም ወጣ ያለ የሚዞረው ነገርም ራቁ ይላል ማለት ነው አላህ ሱብሓነሁ ወተዓላ። ለኛ የሚጠቅመው ነገር አላህ ስለሚያቅ ጎጂ የሆኑ ነገራቶችን ነው የከለከለውና ልንከለከልበት ይገባል ማለት ነው። እና ኩሉ ማ ኻመረ አልዐቅል አቅልን የሚያስት የሚቀይር የሚያዞር ማለት ነው ያ ሁሉ ከምር ነው ልናቆይ ይገባል። ከበቆሎ ወጣ ከስንዴ ወጣ ከማንኛውም ከገብስም ወጣ አይምሮን የሚቀይር ነገር ሐራም ነው ልትሰሙ ይገባል። ሁላችን ማለት ነው እኛ የምንፈልገው ነገር ስለሆነ ያ ነገር ሐላል አያደርገውምና ከዛ ነገር መራቅ መቻል አለብን። ለሙስሊሞች አላህ ሱብሓነሁ ወተዓላ የሚሆነውን መጠጥ አስቀምጧል። ለስላሳን የመሰለ ወተትን የመሰለ ጥሩ የሚሆኑ ሰውነትን የሚገነቡ ነገራቶችን ሐላል መጠጦችን አስቀምጧል። ወላ ፋርሶ ወላ ጠጅ ወላ እያንዳንዱ አይምሮን የሚጎዳና የሚበክል
አስጠያፊና ርጅሱ ምን አመል ሸይጣን ብሎ አላህ Subhanahu Wa Ta'ala የሸይጣን ድርጊት ነውና ከዚህ ራቁ ይላል። ለምን አላህ Subhanahu Wa Ta'ala ጥሩ ስለሆነ ጥሩ ነገር ለኛ ስለሚወድ መጥፎን ነው ያስጠነቀቀው ማለት ነው። አህበቲ ፊላህ ስለዚህ የሸይጣን እናንተን በመሃላችሁ አድውነት ጠላትነት እንዲኖረው ነው የሚፈልገው። አብረው ገፍቶ ተደባድበው የሚወጡት ለዛ ነው ማለት ነው። ራሱ በብሩ ጋብዘው በኋላ ላይ እዛው ተጣልተው ይወጣሉ ማለት ነው። አይዮ ቀዕበይነኩም العداوه والبغضاء ጥላቻ እንዲኖር ያደርጋል። ፊል ኸምር ወልማይሰር እንግዲያውስ በመጠጥና በዚህ በቁማር ነገር አስቡ። እንግዲያውስ ቁማሪም እንደዛው አብሮ የተጫወቱ በኋላ ላይ በጥል ይለያያል። ይሄ አላህ Subhanahu Wa Ta'ala ቀድሞ ያውቃል ማለት ነው። አህበቲ ፊላህ ስለዚህ ሙስሊም ከእንደዚህ አይነት ቆሻሻ ነገር ከእንደዚህ አስጠያፊ አይነት ነገር መራቅ መቻል አለበት። ያ አኺ ፊላህ አንተ ማለት ነው ሰው አንተ የምታደርገው ነገር የማትወደው እንደሆነ የማትፈልገው ከሆነ ያ ነገር حرام ነው። ለምሳሌ እንበልና حرام መጠጥን እዚህ መስጊድ አምጥተን ማንጠጣ ከሆነ حرام መጠጥ አንተ ቀጥታ በአደባባይ ቁጭ ብለ የማትጠጣ ከሆነ አላህ Subhanahu Wa Ta'ala አንተን ያያልና ከእንደዛ አይነት ነገር መራቅ አለብን። አህበቲ ፊላህ ቁማር አሁን ለምሳሌ አንድ ሰው ቆሞ ደረቱን ነፍቶ ቆሞ አይጫወትም። ለምን የሚከለከል መሆኑን ያውቃል። አላህ Subhanahu Wa Ta'ala አንተ ቀርጣ ውስጥም ሆንክ ተደብቀም ተጫወትክ አላህ ያውቃልና ስለዚህ ለአላህ Subhanahu Wa Ta'ala ልትፈራ ይገባል። ኢዘን መጠጥንም እንደዛው ስትጠጣ አንተ ወደ መጠጥ ቤት ስትገባ ስምን ቀይረ ኮፊያን አንስተ የምትገባ ከሆነ አላህ Subhanahu Wa Ta'ala ገና አንተ ካነሳህበት ጊዜ ከዛ በፊት ቀድሞ አስቀድሞን ያህንም ጭምር ያውቃል። ምክንያቱም ባንተ ስም ዲን ሊሰደብ አይገባም፣ በኔ ስም ዲን ሊወቀስ አይገባም። እኔ ማጠፋ ከሆነ አንዱን መመለስ ከዛ ለምን ያየው ነገር አይቶ መመለስ መቻል አለበት። እኔም ጀሃነም መግባት የለብኝም እናንተም ጀሃነም መግባት የለባችሁ ማለት ነው። ለምን ሙስሊም ሆነን ትክክለኛ ሙስሊም አላህ Subhanahu Wa Ta'ala የሚፈልገው ሙስሊም ሆነን አላህ በሚፈልገው መልክ መግባት አለብን። አህበቲ ፊላህ የነም የናንተ ልፋት ጀነት መግባት ነው። ስለዚህ አልኸምሩ هي አማሉ ሸይጣን የሸይጣን ተግባር ነው። ሙስሊም አይጠጣም አይሰክርም በየቦታ ተዝረክርኮ አይወርቅም። ስለዚህ ከሐራም አይነት መጠጥ መሸሽ አለብን። ለምሳሌ እኔ ኡስታዝ ሆኜ ኡስታዝ ስለጠጣው ከምሩን ሐላል ያደርግም ልታቆይ ይገባል። መንግስት ጠጣ ከተባለ መንግስት ስለጠጣ ሐራሙን ሐላል ያደርገው። ባለስልጣን ጠጣ ብትል ባለስልጣኑ ስለጠጣ ሐላል ያደርገውም ከምርን ማለት ነው። እኔ ጓደኛዬ ስለጋበዘኝ ነው ስራ ባልደረባዬ ነው ከሱ ጋር አንድ ነው የሚወስደው እያለን በእንደዚህ አይነት ውስጥ መግባት የለብንም። ለምን حرام ነገር ቀልብን ያደርቃል። ቀልብ እየጨለመች ከኢማን ትወጣለች ማለት ነው። አህበቲ ፊላህ ስለዚህ ይህን حرام መጠጥን ቁማርን የተለያዩ እንደዚህ ወጣዎችን ሙስሊሙ መራቅ መቻል አለበት ማለት ነው። وشرب الخمر يعدل الشرك بالله رواه الطبراني እና ይሄ ማለት ነው ከምር መጠጣት እንደቀላል እናየው ይችላልን። ሽርክን ታቁታላችሁ ከአላህ Subhanahu Wa Ta'ala ጋር ማጋራት ማለት ነው። ለአላህ የሚያስፈልገው ኢባዳ ለሌላ አካል መስጠት ማለት ነው። ከዚህ ጋር ይስተካከላል ይላሉ ዑለማዎች። ከምር መጠጣት እንደቀላል እናየው እንችላለን። ከዚህ ጋር ይስተካከላል። ያ ከፍላ ከምር ቅድም ተናግሬያለሁ። ከምር ብሎ ማለት አይምሮን የሚቀይር መጀመሪያ የነበረህን ጸባይ ቀይሮ አንተን የሚያስለፈልፍ በጣም ምስኪን እንኮ ተሳዳቢ እንድትሆን የሚያደርግ በቀይ ከምር ነው። ይሄን መራቅ መቻል አለብን። አህበቲ ፊላህ ከምንም ይውጣ ከምንም ነገር ግን ለምሳሌ ማለት ነው ዛቱ ሐላል የሆኑ ነገሮች ለምሳሌ በቆሎ ብንወስድ በቆሎ ሐላል ነው። ስንዴ ብንወስድ ስንዴ ሐላል ነው። ገብስ ብንወስድ ገብሱ ሐላል ነው። ነገር ግን ሄዶ ወደ መጠጥነት ሲቀየር ወደሚያሰክሩበት መንገድ ሲሄድ ያ መጠጡ حرام ነው። ገብሱ حرام ሆኖ አይደለም ልታቆ ይገባል። ስንዴው ለምሳሌ በለጋነቱ መጠጣት የሚከለክል ነገር የለም። ነገር ግን ሆድ ይነፋኛል እንዲያሳምመኛል ምንል ከሆነ ያ አኺ ፊላህ ነገ አላህ ቂያማ ቀን ከዛ የበለጠ ሆድ መንፋትን ቢያመጣስ ማይመች ማይስማማ ከሆነ ወተጠጣ ለስላሳ ጠጣ። ያ አኺ ፊላህ ዲን ያዝነው ንጹህና ወላሂ ጽድት ያለው ዲን ነው ያዝነው። ማንንም በማን የምንመሰልበት ዲን አይደለም። እንደቀላል ደግሞ ዲን ላይ እንደቀላል እንደፈለግነው ዘለን የምንሄድበት አይደለም። ነገ ሂሳብ አለ ይጠይቀናልና አህበቲ ፊላህ በገዛ ገንዘብ ጠጥተን በገዛ ገንዘብ ገዝተን ቁማር ተጫውተን ነገ ቂያማ ቀን ጀሃነም እንዳንገባ አህበቲ ፊላህ እንጠንቀቅ። ስለዚህ ይሄ ሁላችንም የሚመክረን ነው። ኢነላህ ጠይብ ላ የቅበሉ ኢላ ጠይብ። አላሁ ኻሊቀ ሰማዋት ወልአርድ ቆንጆ ነው። ቆንጆ ነገር ይወዳል። ወተት ጠጣ
አንዳንዱ ምን ይላል መሰለኝ መጠጥን በቃ ሐላል አድርጎ የሚያስብ ሰው ወተትም እኮ ከበዛ ያሰክራል ይላል። ያ አኺፊላ ምኑ ጋር ነው ያሰከረው ወተት? እስቲ አንድ እንትን ጀርካን ሙሉ ጠጣ፣ ምኑ ነው የሚያሰክረው? ያሰክራል። ሰክረ የተንገዳገድክ ማን ነው የገባው? ይሄ ፍልስፍናን እንተው፣ ሐራም የተባለውን እንራቅ። በቃ ይሄ ነገር ከምንጠየቅ ዛሬውኑ የሰማነው ተግባር ውስጥ እናስገባ፣ ተግባር ውስጥ እንግባ። ስለዚህ አላህ Subhanahu Wa Ta'ala ጥሩ ነገር ነው የሚቀበለን ከኛ ጥሩ ብቻ። ወኢነ አላህ አመረ አልሙእሚኒን አላህ Subhanahu Wa Ta'ala ሙእሚናኖችን አዟል። ቢማ አመረ ቢሂል ሙርሰሊን ነቢያቶችን በላከው ነገር ሙእሚናኖችንም አላህ Subhanahu Wa Ta'ala አዟል ይላል። እና ምን ይላል? ያ አዩሃ ረሱል እናንተ የአላህ መልእክተኞች ሆይ ኩሉ ሚነ ጠይባት ከጥሩ ነገር ብሉ ወዕመሉ ሳሊሃ መልካም ነገር የምስሩ ይላል። ኢኒ ቢማ ተዕመሉነ ዓሊም እኔ እናንተ የምትሰሩትን ነገር አውቃለሁ ይላል አላህ Subhanahu Wa Ta'ala። ስለዚህ አሂበቲ ፊላህ እኛ ማለት ነው ከአላህ ቁጥጥር ስር የምናልፍበት የትኛው መንገድ የለም። ብናታልለው ዝም ብለን ብንሸውደው ምንም ከአላህ እይታ ውስጥ የምንሰወርበት ነገር ስለሌለ አላህን Subhanahu Wa Ta'ala ልንፈራ ይገባል። ያ አዩሃ الذين آمنوا كلوا من طيبات ما رزقناكم አላህ Subhanahu Wa Ta'ala እናንተ አማኞች ሆይ እኛ ከሰጠናቸው ሲሳይ መልካሙን ብሉ ይላል። መልካሙን አላህ ለኛ ፈቅዶ ወደ መጥፎ ለምን እንሄዳለን? የሸይጣን ስራ የተባለው ጋር ለምን እንሄዳለን? አሂበቲ ፊላህ ሁላችንም ልንጠነቀቅ ይገባል። ثم ذكر رجل يطيل السفر أشعث أكبر يمد يديه إلى السماء ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ተናገሩ። ይሄን አስታውሱ። ምን አሉ? አንድ ሰውየው መንገድን ያበዛል፣ መንገደኛ ነው። ሰውየው ጸጉሩ በአቧራ የተንጨባረረ ነው። ከዛ እጆቹን ወደ ላይ አንስቶ ያ ረቢ ያለ ሓጃውን ለአላህ Subhanahu Wa Ta'ala ይናገራል ይላሉ። ኢዘን ወመጥዐሙሁ ሐራም ይህ ሰውየው ሰዓት የፈለገ 48 ሰዓት ያ ረቢ ብል ዱዓው ተቀባይነት የለውም። ለምን? ወመጥዐሙሁ ሐራም ወመሽረቡሁ ሐራም የበላው ሐራም ነው፣ የጠጣውም ሐራም ነው። ወመልበሱሁ ሐራም ልብሱም ሐራም ነው። ወጉዚያ ቢልሐራም ሰውነቱ ጠቅላላ የተገነባው በምንድነው? ሐራም ነው። ከዛኛው ከሰው ሐቅ ወስዶ የለበሰው ሊሆን ይችላል። ስርቆ የገዛበት ልብስ ሊሆን ይችላል። የበላው የጠጣው የለበሰው ሁሉ ሐራም ስለሆነ ሰውየው 24 ሰዓት ዱዓውን ቢያደርግ ተቀባይነት የለም። ያ አኺ ፊላህ ስለዚህ እኛ ሐራም መጠጥተን ሐራም ነገር ወደ ወዳችን ገከተን አላህ ዱዓውን እንዳይቀበል ማድረግ በራሳችን ላይ የተጫወት ነው ማለት ነው። ስለዚህ ልንጠነቀቀው ይገባል። አሂበቲ ቢላህ ለምንድነው መሰላችሁ አላህ Subhanahu Wa Ta'ala እኛ ውዱን የሆነን ጀነት እንዳይከለክለን ነው ይህ ዱዓ ይህ ኹጥባውንም የመረጥኩበት ምክንያት ተሳስተን እኛ ሳናቀርተን መጥፎስ ልንወርቅ እንችላለንና ከዛ እንድንከለከል ነው። ያ ፊላህ ስለዚህ ወአና يستجاب لكم እንዴት ነው ለእንደዚህ አይነት ሰው ታዲያ በሐራም ተጠቅላላ የተሞላ ሰው ዱዓ ቢያደርግ አላህ ዱዓውን የሚቀበለው ይላል። ኢዘን አላህ Subhanahu Wa Ta'ala የፈቀደውን ሐላል መጠጥ ሐላል መብላትን መልመድ መቻል አለብን። እንዲህ አይነት ባህሪ ያለበትም ሰው ካለ ልንመለስ ይገባል። በቃ አይጠቅምም። ምክንያቱም አላህ በተከበረው ቃል ተናግሯል። ይህ እኮ የሸይጣን ተግባር ነው፣ በመሃላችሁ አድውነትን ጠላትነትን የሚፈጥር ነገር ነው ብሏል አላህ Subhanahu Wa Ta'ala። ኢዘን عن ابن عباس رضي الله عنه تليت عند رسول الله صلى الله عليه وسلم ይህ ነገር በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተነበበ። ያ አዩሃ الناس كلوا مما في الارض حلالا طيبا ይህ አያ ተቀራና እናንተ ሰዎች ሆይ በመሬት ላይ ያለው መልካሙን ብሉ የሚል አያ ሲቀራ فقام سعد بن ابي وقاص يا الرحمن عرش የተንቀጠቀጠለት ሳባ سعد بن ابي وقاص ተነሳና ምን አለ? فقال يا رسول الله አንተ ያላህ መልእክተኛ ሆይ ادعوا الله لي ان يجعلني مستجاب الدعوه እኔ ዱዓን አድርጉልኝ አላህ የዱዓ እንዲቀበል ለኔ ዱዓ አድርጉልኝ አለው። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ተቀባይነት አለውና ዱዓ አድርግ ብለው አላቸው። ኢዘን የዛን ሰዓት ምን አለ? فقال له النبي صلى الله عليه وسلم يا سعد አሉ እንግዲያውስ አንተ ዱዓው ተቀባይነት እንዲያገኝ መስፈርት አለና ያቺ መስፈርት ካሟላ አላህ Subhanahu Wa Ta'ala አንተ ብታደርግም ዱዓ ይሰማል። የኔ ብቻ አይደለም ማለታቸው ነው ማለት ነው። ኢዳን ምን አሉ? ያ ሰዓድ አጥይብ الطعام مطعمك ታኩን ሙስተጃቡ الدعوة ወደ ሆድ የሚገባው ነገር አሳምር፣ ጥሩ አድርግ፣ ሐራም እንዳይገባ ወደ ሆድ። ከዛ በኋላ አላህ Subhanahu Wa Ta'ala ዱዓውን ይቀበላል ብሏል ማለት ነው። ስለዚህ ዱዓውን አላህ Subhanahu Wa Ta'ala እንዲቀበል ዘንዳ ሐራምን መራቅ፣ ሐላል መብላት፣ ሐላል መጠጣት መቻል አለብን ማለት ነው። አሂበቲ ፊላህ ኢዘን
ليلة دمو ورواه ابن ماجه بسند صحيح عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتني عندي قالوا مدمن الخمر كعابد وثنال انجليسي الكول የከምር መጠጣት ሱስ ያለበት ሰው ልክ ጣዖትን እንደሚያመልክ ሰው ነው አሉ። ልናቆ ይገባል። ቅድም ከሽርክ ጋር ይስተካከላል እኩል ሆናል ብለናል። ነብዩ አሁንም በዚህኛው ሐዲስ ምን አሉ? አልኮል ሱስ ያለበት መጠጣት አስካሪ መጠጣት ሱስ ያለበት ሰው ልክ ድንጋይ ወይም ጣዖትን ከሚያመልክ ሰው ጋር እኩል ነው አሉ። ስለዚህ መራቅ መቻል አለ ማለት ነው። ሌላ ደግሞ ወለዐነ الشارب الخمر رواه الامام احمد بسند صحيح እና በዚህ ከምር በሚጠጣው ሰው አላህ Subhanahu Wa Ta'ala ምን አደረገ? ረገመ። እንግዲያውስ ያላህ እርግማ ሰው የሰውን እርግማን እንኳን ሲፈራል የአላህ Subhanahu Wa Ta'ala እርግማን አለ ያሉ رواه الامام احمد بسند صحيح በትክክለኛ በሰሂህ ሐዲስ ማለት عن ابن عباس رضي الله عنهما قال سمعت رسول الله صلى الله عليه وسلم يا الله ملكتኛ እንዲህ ሲሉ ሰምቻለሁ يقول اتاني جبريل فقال يا محمد جبريل መጣና አንተ ሙሐመድ ሆይ አለ ان الله عز وجل لعن الخمر እንግዲያውስ ኸምርንም ረግሟል። ኸምር ጠጪው ማለት ወዓስራሃ እንግዲያውስ ጨማቂውንም ያ ኸምር የሚጠጣውንም ጨማቂውንም ከአላህ Subhanahu Wa Ta'ala ረግሟል አሉ። ስለዚህ ያ አኺ ፊላህ እየጠጣም እንዲጠጣ የሚያዘጋጅም ተሸክሞ የሚወስድም ካድምም ቤቱም ለኸምር ተከራየ ማለት እያንዳንዱ እነዛዎቹ ጠቅላላ የተረገሙ ናቸው። አላህ ረግሞታል ይሄን። ስለዚህ ዛሬ እኛ በገንዘብ ሰዎችን የምንጋብዝ ሰዎች አላህ ይጠብቀን። ስለዚህ መጠንቀቅ መቻል አለብን ማለት ነው። ያው ጫዋታ ነው ስራ ጉዳይ ነው እያልን እንደዚህ አይነት ነገር ውስጥ መግባት የለብንም ማለት ነው። ورواه الإمام أحمد بسند حسن عن أبي سعيد الخدري رضي الله عنه قال قال رسول الله صلى الله عليه وسلم مدمن خمر ولا مؤمن بساحر ولا قاطع الرحم ولا كاهن ولا منان إن النبي صلى الله عليه وسلم من قالوا لا يدخل الجنة صاحب الخمس أمست عينت سوج وأمست عينت نجار لباتشو سوج وأمست عينت أمست عينت نجارات بالبيتوج جنة أيجابو مال يا عندنا يوم عندنا مدمن الخمر خمرن يم يازوتر خمرن يم متأتا بقى سوس ياللبت ولا خمر ياله يم متأتا يا سو جنة أيجابم ولا مؤمن بسحر سحر مؤمن هنا سحر يم مسرا دقمت يم مسرا جنة أيجابم مالو ولا قاطع الرحم زمدنا يم قرط جنة أيجابم مالو ولا كاهن أنك أي بيت يم مهد جنة أيجابم مالو ጦንቃዩ ራሱ ጀነት አይገባም አሉ። ጦንቃዩ ጦንቅልና ሙስሊም ሆኖ በሙስሊም ስም ጦንቅልና መስራ ሙስሊም ሲጀምር ጦንቅልና አይሰራም። ጦንቃይ ቤት አይሄድም። ልናቆ ይገባል። ስለዚህ ይሄ ጀነት አይገባም አሉ። ወላ መናን ሌላኛው ደግሞ የሚመጻደቅ ሰደቃ አርጎ እንዲያርገ ብሎ የሚለፈልፍ የሰራውን ሰደቃ ለአላህ ብሎ የሰራውን ሰዎች ላይ የሚመጻደቅ ሁሌ እንዲሰርቸል የለም እንዲያርገ የለም እኛ እኮ እንዲነን የሚል ሰው ይህ ሰው ጀነት አይገባም። እነዚህ አምስት አይነት ባህር ያለባቸው ሰዎች ጀነት ሽታውን ማያገኙምና አላህ ይጠብቀን ከእንደዚህ አይነት ነገር። ورواه النسائي بسند صحيح عن عبد الله بن عمرو رضي الله عنهما عن النبي صلى الله عليه وسلم لا يدخل الجنة عاق ولا منان ولا ولد زينة ولا مدمن خمر ሌላኛው ደግሞ ጀነት አይገባ ማን አቅ ወላጅን የሚያምጽ ጥንቃቄ ልናደርገው ይገባል። ወላጅ ደሃም ይሁን ሀብታም ልናምጽ አይገባም። እስልምና ነው ይሄን የሚያስተምረው። ወላጅን የሚያምጽ ጀነት አይገባም። ወላ መናን አሁን የሚመጻደቅ በሰደቃው ላይ ወላ ወለዱን ዚና በዚህ በዝሙት የተወለደ ልጅ ጀነት አይገባም። እዚህ ጋር ለምንድነው ጀነት በዝሙት የተወለደው ጀነት ማይገባው? እሱ ምን ያውቃል ምንድነው ምን ብሎ ይላል። ነገር ግን ዝሙት የሚሰራው ልጁ የነዛ የእናትና የአባትን ባህሪ ተከትሎ በዛ የሚሞት በዛ እንደ አይነት ባህሪ የሚያደርግ ከሆነ ነው ጀነት ማይገባው አሉ ዑለማዎች ማለት ነው። ምክንያቱም ወላ ተዝሩ ዋዝራቱን ወዝራ ኡኽራ አንድ ሰው ወንጀል በሌላ ሰው አይጠየቅም ስለተባለ ልጁ ምንም ያውቀው ነገር የለምና አድጎ በነዛ በሰዎቹ በእናትና በአባት ያው በእናትና አባትም አይባሉም ይላል በነዛ ተግባር ላይ የሚሄድ ከሆነ የጀሃነም ነው የሚለውን ያስይዛል ነው አሉ። ስለዚህ አላኩል ይሃል ወላ ሙድምኑ ኸምር ሚጠጣ ጀነት አይገባም ብሏልና ልንጠነቀቀው ይገባል። ወልኸምሩ ኡሙል ኸባኢስ ኸምር ብሎ ማለት ቅድም ብያለሁ አይሙረን የሚሸፍን አይሙረን የሚያስረሳ የሆነ ኸምር ነውና እሱ የቆሻሻዎች ሁሉ እናት ነው ይላል።
لأن من شربها قد يرتكب جميع المعاصي ምክንያቱም እሷን አንዷን እየወሰደ ሁለት እያለ ሶስት እያለ እየደጋገመ እያንዳንዱ ወንጀላቶችን እንዳለ ይደፍራል ይሰራዋል ማለት ነው። ስለዚህ የእያንዳንዱ ቆሻሻና አስጠያፍ ነገር እናት ነች ማለት ነው እቺ ካምር። ስለዚህ ልንጠነቀቀው ይገባል። رواه النسائي بسند صحيح عن عثمان رضي الله عنه قال اجتنبوا الخمر فإنها أم الخبائث خمر راقوا أسكاري متات فإنها أم الخبائث እንግዲያው የቆሻሻ ነገር እናት ነች። أنه كان رجل ممن خلا قبلكم تعبد فعلقته امرأة غاوية ከዚህ በስተፊት በእንግዲያውስ በኒ እስራኤል ውስጥ ነው ይመስለኛል። እና ምንድነው የሆነች ሴትዮ አለች በጣም ጠማማ ዝሙተኛ የሆነች ሴት ናት። እና አንድ አላህን የሚያመልክ ባሪያ ነበር። ይህ ባሪያ አላህን በጣም ይገዛል። ቀን ማታ በቃ ከአላህ ጋር ነው ግንኙነቱ። እና ሴትዮዋ እቺ ተንኮል አሰበችና ይህን ሰውየውን ለማጣመም ምን አደረገች? አንድ አገልጋይ ባሪያ ላከች፣ ሴት የሆነች ባሪያ ማለት ነው። ከዛ በኋላ ና እኛ አንተን ለምስክርነት እንፈልጋለን እባክና ብላ ትጠራዋለች። ከዛ እንግዲያውስ ከአገልጋዩ ጋር ይህ ባሪያ ይመጣል። ማን ነው ይህ አብድ አላህን የሚገዛ የሆነ ባሪያ ይመጣል። ከዛ በኋላ ልክ ቤት ከፍተው አስገቡና ይቺ ባሪያ አገልጋይ ባሪያ ኋላ በሩን ዘጋች። እዛ ጋር ደግሞ በጣም ቆንጆ የሆነ በጣም የምታምር ሴት አለች። በዛ በኩል ደግሞ አንድ ጣሳ መጠጥ አለ፣ አስካሪ መጠጥ። በዛ በኩል ደግሞ ሕፃን ልጅ አለና እንግዲያውስ ወደ ቁጥጥር ስር አስገባን ብለው እነዚህ ሰዎች ሰውየው ላይ አደሙና ምን አደረጉ? በሩ ተዘጋ። የትም አታመልጥም አሉና እንግዲያውስ እኛ አንተን የጠራነው ምንም ለምስክርነት አይደለም፣ እነዚህ ሶስት ነገሮች ቀርቦልሃልና ከነዚህ እንግዲያውስ ምረጥ አሉ። ሰውየው በራሱ ምን አደረገ? እንግዲያውስ የሰው ልጅ መግደል ትልቅ ወንጀል ነው። ዝሙት ማድረግ ትልቅ ወንጀል ነው። ከዚህ አናሳው የቱ ነው? መጠጣት እቺ አንዷን ኩባያ ሊጠጣት ብሎ ይቺን መጠጥ ይጠጣል። በል እንግዲያውስ አንድ ሲወስድ ጣፈጠችው፣ ሁለት ሲወስድ ጣፈጠችው፣ ሶስት ያደረገ ራሱን ሳተ፣ ዝሙትንም አደረገ። ከዛ በኋላ አሁንም ራሱ መቆጣጠር ቻለ። ቅድም አላደርግም ያለውን ሕፃኑንም ገደለ። አይታችሁታል። አንዷ መጠጥ እንዴት መስመር አስከፍታ ለትላልቅ ወንጀሎች እንዳደረገች ልናቀው ይገባል። ስለዚህ አላ ኩሊ ሃል ኸምር ሐራም ነው፣ አላህ አውቆ ነው ያደረገውና ልንጠነቀቅ ይገባል። ስለዚህ ይሄ ይህ ሰው ምንም አንተን ለምስክርነት አልጠራም ወላ ሴትዮዋ በጠመደችው ወጥመድ ሰውየውን ሁሉንም ወንጀል እንዲተገብር አደረገ። ይህ ደግሞ ለዚህ ደግሞ መንስኤው ምንድነው? መጠጥ ነው ማለት ነው። ዝሙት ቢያደርግ ነው አድርጎ ወዳውን ይሄድ ነበር፣ ምክንያቱም ራሱን ስለሚያውቅ ማለት ነው። እቺ ማደንዘዣ ሆነችለትና አስካሪ መጠጧ ሁሉንም ወንጀል እንዲሰራ አደረገችና ስለዚህ በደንብ ልንጠነቀቀው ይገባል። አላ ኩሊ ሃል ምናልባት ሰምተን የምንጠቀም ሰዎች መሆን አለብን። እኔም በመከርኩት በተናገርኩት አላህ ዘንድ አጅር የሚያገኝ ሰዎች አላህ አድርገን። አቁል ቀውሊ هذا واستغفر الله لي ولكم فاستغفروا انه الغفور الرحيم والبر الرحيم. الحمد لله. ومن الوعيد عن شارب الخمر يسيق الله جل جلاله من سديد أهل النار في الآخرة نجنا من ذلك. الله سبحانه وتعالى تلك ذات شازيتوال ينم ذات شازيت من دنو علو خمر متطان سو الله سبحانه وتعالى قياما كان የጀሃነም ሰዎች የሚጠጣው መጠጥ አጠጣለሁ ብሏል። ያ ምንድነው ማለት ነው? በጣም ከብረት የሚቀልጥ የሆነውን ማለት ነው። ሱብሃንአላህ ያ ፈሳሽን እንዲጠጣ ዚቷል አላህ ሱብሃነሁ ወተዓላ እንዲያጠጣ። ስለዚህ ጥንቃቄ ልናደርገው ይገባል። በቀላል ነገር መተው በምንችለው ነገር የነገውን አኺራ ማጣት መቻል የለብንም። እና ምን አለ رواه مسلم عن جابر رضي الله عنه أن رجلا سأل النبي صلى الله عليه وسلم عن شراب يشربونه بعرضهم من الذرة እና አንድ ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ጠየቁ። አንድ ካምር መጠጣ ይጠጣል ቢአርድህም የሆነ መሬት ላይ ሚን ዙርዒን ይቃሉ ለሁ አምዝር ያ ካምር ደግሞ የተሰራው ከበቆሎ ነውና ያ ስሙ ዙርዒ ይባላል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም አው ሙስኪሩን ሁወ ነገሩ ግን ያ ነገር አሁን የተናገራችሁት ከበቆሎ ተሰርቷል ያላችሁት የሚያሰክር ነው አሉ። አዎ የሚያሰክር ነገር ነው አሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከዛ ቃለ ናም ብሎ ስሉ ሁሉ ሙስኺርን ሐራም አሉ። ሁሉም አስካሪ መጠጥ
حرام ነው አለ ቅድም ተናግሬያለሁ ከምንም ይውጣ ድሮ ኸምር حرام የሚለው አያ ከመውረዱ በፊት ሳቦች እንዳለ ይጠጡ ነበር አሁን ሰው ምን ይላል ያው ያኔ እኮ ሳቦችም ጠጥቷል ላንተ ሌላ ወህይ አይመጣም ካሁን በኋላ حرامون حرام አድርጎ حلالون حلال አድርጎ ሸሪዓ ተሟልቷል ሌላ ሸሪዓ አይመጣም ለዛ ምንድነው የበፊቱን ቅያስ አድርገን በሱ ግምት ውስጥ ገብተን መጠጣት የለብንም እና የዛኔ ለማለት ተፈለኩት ምንድነው ከተምር ነበር አስካሪ መጣጥ የሚወጣው ዛሬ ተምርኛ ለአፍጣር አጅር አለው ብሎ የምንበላው ነው ከምን የሚሰራ አስካሪዋ ነገር حرام ነች ማለት ነው ስለዚህ ልናቀው ይገባል ልንርቀው ይገባል ማለት ነው እና አላህ ይጠብቀንና በጣም ከባድ ስለሆነ ሁሉም አስካሪ መጠጥ حرام ነው حرام ደግሞ መራቅ አለብን ማለት ነው አህበቲ ፊላህ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم اغفر لنا خطيئاتنا يا رب العالمين اللهم اغفر لنا خطيئاتنا يا رب العالمين واجعلنا إسرافنا في أمرنا وما أنت عالم به منا يا رب العالمين اللهم اغفر لنا وارحمنا يا رب العالمين يا حي يا قيوم برحمتك يا أرحم الراحمين اللهم إنا نسألك الهدى والتقى والغنى يا حي يا قيوم برحمتك يا أرحم الراحمين اللهم إنا نعوذ بك بعزتك لا إله إلا أنت تضلنا أنت الحي الذي لا يموت والجن والإنس يموتون اللهم إنا نسألك موجبات رحمتك وعزائم مغفرتك يا رب العالمين والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار اللهم اغفر لنا وللمؤمنين والمؤمنات اللهم حبب إلينا الإيمان وزين في قلوبنا وكر إلينا الكفر والفسوق والعصيان يا رب العالمين يا حي يا قيوم برحمتك يا أرحم الراحمين أقول قولي هذا واستغفر الله لي ولكم فاستغفروا إنه الغفور الرحيم والبر الرحيم وأقم الصلاة